እንደሚታወቀው ሀገራዊ ምርጫ በየ5 ዓመቱ እንደሚካሄድ ይታወቃል። ከሀገራዊ እሴት አንፃር ይሄ ምርጫ የሚካሄድበት ዋና መሰረቱ ለአንድ ሀገር ኢኮኖሚያዊ፣ ማህበራዊ እና ሶሻል ትስስርን ለማምጣት ዜጎች ይጠቅመናል ወይም ይበጀናል የሚሉትን ፓርቲ በስልጣናቸው ወይም ደግሞ በምርጫ ካርዳቸው ይበጀናል ያሉትን መንግስት መምረጥ ነው ዋና ሂደቱ። ከዚህ ጋር ተያይዞ እንደ ዜጋ እያንዳንዱ ዜጋ ለምርጫ ብቁ ወይም ደግሞ ካርድ እንዲያወጣ ከተሰጠው መብት ጀምሮ በተገቢው የሚበጀውን መንግስት ለመምረጥ የሚወስደው እድል ነው ብዬ ነው እኔ እንደ ግል አስተያየት የማየው። ሌላው ዜጎች ግዴታቸውን መወጣት አለባቸው ነው። ለምሳሌ አሁን ባለው ሀገራችን በተለያየ ሁኔታ በተለያየ ውጥንቅጥ ውስጥ የገባንበት ሁኔታ አለ። ይህን ማስተካከል የሚቻለው አንድ ሰው መጻረር ወይ መቃወም የሚችለው ይሄው አሁን እድሉ አለው በምርጫ ቦርድ በተሰጠው ይጠቅመኛል፣ የኔ ይሄ ነው የሚያስተዳድረኝ ያለውን ሊመርጥበት የሚችለው ምህዳር ማለት ነው ምርጫ ማለት። ስለዚህ ለዜጎች ትልቅ ፍትህ ሊያመጣ የሚችል ቁልፍ የሀገር ዋልታ ነው ብለን መጥቀስ እንችላለን። ሌላው ከዜጎች ምን ይጠበቃል? እያንዳንዱ ዜጋ ምርጫ ካርድ መውሰድ እንደ ግዴታ ብቻ ተደርጎ መወሰድ የለበትም። ለምሳሌ እኔ ምርጫ ሳወጣ በራሴ አምኜበት ይሆነኛል፣ ይመራኛል፣ ሀገሬን ያሳድግልኛል፣ የተሻለ ደረጃ ያደርሰኛል የምለውን ፓርቲ እመርጣለሁ። ወይም ሳምበዲ ይሄን እንድትመርጥ ብሎኝ አይደለም። አሁን ሀገራችን እድገት ላይ ነው ያለችው። ጥሩ ጅማሮች አሉ። ሌላ ብንወስድ በተለያዩ ሁኔታ የከተሞች ማስዋብን ብናይ፣ በትምህርትም ቴክኖሎጂን ከመጠቀም አንፃር ጥሩ ደረጃ ላይ ነው ያለነው። ይህንን ለማስቀጠል ደግሞ ቮት ግዴታ የዜጎች ወይም የኛ የዜጎች አሪፍ እድል ነው ሀገራችን ወደ ተቻለ ደረጃ ለማድረስ የሚል አጠቃላይ የሆነ መረጃ አለኝ እንደ ግል አስተያየት። እናመሰግናለን።